አምናችሁበት ነው ትክክል ነው እስልምና ከኦርቶዶክስ ይሄኛው እስልምና በለጠ ብዬ ስል አዎማ ገብቶናል። እኔ ያልገባኝ ገባችሁ ብዬ ስል አዎ አንቺ ያልገባሽ ገባን አሉ። በቃሽ። ግን ሻሃዳ የምትይዙ ከሆነ እስልምና የምትቀበሉ ከሆነ ነገ ከነገ ወዲያ ከእስልምና ወጥቼ ኦርቶዶክስ ሆናለሁ፣ ከእስልምና ወጥቼ ጴንጤ ሆናለሁ ብላችሁ ያላችሁ ለታ እግዚአብሔር ምስክሬ ነው፣ ገድያችሁ እጄን ለፖሊስ ሰጣለሁ አልኳቸው። በቃ ወላዋይነት አያስፈልግም። ለአቋማችሁ መጥራት አለባችሁ። ስለዚህ ሻሃዳ ከመያዛችሁ በፊት እስልምና ላይ ትክክል ነን ወይ፣ የምንሄድበት መንገድ ትክክል ነው ወይ ብላችሁ እንድታስቡ ይችን 2 ቀን ሰጠዋችሁ አልኳቸው። እነሱ 2 ቀንም አላስቆዩኝም። በንጋታው እማ ልክ ነን እኮ እኛ እኮ ላንቺስ ደብቀንሽ ነው እንጂ እኮ እንደዚህ እኮ እየተማርን እንደዚህ እየተወያየን እኮ 6 ወር አልፎናል ብለው ሲሉ አጋጣሚ ያው አንቺ ቤት መጣንና አሚናም ነበረች እያወራን እኔ ልጆቼ እንደዚህ ብለውኛል ብያልኩሽ። ሻሃዳ ያዘች። እዛው ማን ነው ስም ይጠፋብኛልና እንትንም አሉ ኡስታዝ ነው ኡስታዝ ነበረ። ከድጃ ብሎ ስም አወጣላት። ያው አንቺ ቤት ሻሃዳ ያዘች ማለት ነው። ከዛ በኋላ በያችኛዋ በ3ኛው ቀን ነው፣ በ4ኛው ቀን ደግሞ ያችኛዋ ያዘች። ያችኛዋ የዛን ቀን ስላልነበረች ነው መሰለኝ ያለዘችው። ብቻ በቃ ትንሽ ተወዛግቤ ነበር። ጭንቅላቴ ልክ አልነበረም፣ ጨጓራዬ ልክ አልነበረም። አንጀት ቁስለት ተብዬ መድኃኒት ወሰድኩኝ። በቃ ምንም በቃ ልክ አልነበርኩም። ከዛ በኋላ በቃ በልጆቼ ካመንኩ በኋላ ሲሰተሩ ሳይ እቺ ትልቋ እምብርቷን ጥላ ነው የምትለብሰው። ደስ ይላታል፣ እምብርት መጣል ሱሪ በቃ ሀባብ ነው የምትለብሰው። እኔ እና እሷ ያጣላን ነበር። ኧረ አንቺ በእናትሽ እምብርትሽን ደብቂ ምናምን እላታለሁ። እሷ ደግሞ በቃ ደስ ይላታል፣ የሆነ ወገቧም ያምራል፣ በቃ ደስ ይላታል። አሁን በቃ ሽፍንፍን ስትል ጸጉሯን ሰው እንዳይባት ስታረግ ቤት ውስጥ የሚያሳዩኝ እንትን ምናምን በቃ ደስ እያለኝ አልመጣም። አሁን በቃ እውነት ለመናገር እስልምና ለነሱ ብቻ ሳይሆን ለእኔም ሰላም አለው። አሁን ቢያንስ አንቺ እምብርትሽን ጥለሽ እንደዚህ ምናምን ብዬ አልጮህም። እግዚአብሔር ይመስገን ልጆቼ ስትር ብለውልኛል። በዛ ላይ ደግሞ በቃ ሲቀሩ ነው የሚውሉት፣ ያነቡልኛል። እማ እንደዚህ ነው ይሉኛል። በስነ ስርዓቱ እንትን ይሄዳሉ። አሁን ሄደሽ የመጣሽው ምንድን ነው? ተራዊ ይሄዳሉ። ምን ይላሉ? ሾርባ አብሬ ጠጣለሁ፣ አብሬ ያስፈጥራለሁ። ምን ይላል? በቃ ይሄ ደስ ሲል፣ በተለይ ደግሞ ሌሊት ተነስቼ ስቀሰቅሳቸው ተነሱ 9 ሰዓት ተነስቼ ተነሱ አሟሙቁ ምናምን ብዬ 9 ሰዓት እነሱ በጾሙት እኔም ብልት እና እነሱ ይጾማሉ፣ እኔም 9 ሰዓት ተነስቼ አብሬ በልቼ ምን ብዬ በሉ ውሃችሁን በደንብ ጠጡ፣ ቀን ውሃ ይጠማችኋል እላቸዋለሁ። ውሃቸውን አስጠጥቼ ምን ብዬ ተነስተው ይተኛሉ። ብቻ እግዚአብሔር ይመስገን በጣም አሁን ደስ ይላል። አሁን ልጆቼን ማናየብኝ፣ እምብርቷን ጥላ ስትወጣ ማለከፈብኝ፣ ከማጋ ተጣላችብኝ የለም። አንገታቸውን ድፍት አርገው እንትን ኢንቲሳር ከትምህርት ቤት ትንሽ ችግር እንትን ብላ ነበር። አሁን እሷም ትምህርቷን ገብታለች። 1 ሳምንት 15 ቀን እኔ እንዳታናግሩኝ ካልኩ ጀምሮ በቃ ትምህርት ማልሄድም ብላኝ ነበረ። ከዛ በቃ ትምህርት ማልሄድም አለች። ትምህርት ቤትም ሄዳ ከልጆች ጋር ተጣልቼ መጣሁ አለች። 1-2 ቀን ሄዳ ከዛ አሁን ትምህርት ቤቱንም ሄጄ አናግሬ ኢጃባንም ለብሳ ኢንቲሳርም ትምህርቷን ጀምራ ያው አሁን በስነ ስርዓት ትምህርታቸውንም እየተማሩ እንግዲህ እኔንም እያገለገሉ ፏ ብለን ያለ ነው። እግዚአብሔር ይመስገን እና ይሄን ይመስላል።